ለአመት ተመላለስን G+15 ህንጻ ገንብቶ ለማስረከብ ምንድነው የምትሰሩ? ገና 3ኛ ፍሎር እንኳን አልደረሳችሁ። የመጀመሪያ ክፍያ ላይ 100% አስከፈላችሁ። ምንም አይነት ለውጥ የለውም። ይሄው 4 አመት ሞልቶታል። ወንድሜ እንዳለው እስካሁን 4 አመት ሙሉ እናንተ ቢሮ እየተመላለስን ምንድነው መፍትሄው? ቆይ አንተ ነህ ማናጀሩ? ምንድነው እየተሰራ ያለው? አልገባኝም። 5 አመት ሙሉ እዚህ ቢሮ እመላለሳለሁ ግን ለውጥ የለም። ይረጋጉ ይቀመጡ። ምን እረጋጋለሁ ብለሽ ነው? ይሄው 5 አመት ሙሉ ተረጋጋ ተቀመጥ ይለኛል ግን መፍትሄ የለውም። 5 አመት 6 አመት ትላላችሁ። ድርጅቱ የይዞታ ማረጋገጫ እንኳን በስሙ አይደለም። እየሞከርን ነው። ገንብቶ ለማስረከብ እየሞከርን ነው። የይዞታ ማረጋገጫው ለእናንተ ለመስጠት እየሞከርን ነው። እንደ እኛንም ተረዱን እንጂ ኧረ ነኝ እንደው በስንቱ ልቃጠል። እኛ ግን እያስረከብን ነው። ሳር ቤት ካናዳ ኤምባሲ አጠገብ የሚገኘው ሳይቶቻችን መካከል የብሎክ አንድን የተናጥል የይዞታ ማረጋገጫ አውጥተን ለደንበኞች እያስረከብን ነው። ታውደም አፓርትመንት ይናተ ነው? አዎ እኛ ነው። ሌላ ቦታ እኮ ገዝቼ በጣም እየተሰቃየው ነው። እስኪ ስለናንተ ንገረኝ። ይሄ የምታዩን ህንጻ በአጭር ጊዜ ገንብተን አሁን ለደንበኞች እያስረከብን ነው። ነገር ግን ደግሞ በቅርብ ርቀት ላይ በጣም ቆንጆ የሆነ አዲስ ፕሮጀክት ጀምረናል። እሱ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶች አሉ። 10% ቅድመ ክፍያ ከፍለሽ እሱ ላይ መግዛት ትችላለሽ። ታዲያ የት ነው ማገኛችሁ? በአካል መምጣት ከፈለግሽ ቦሌ ብራስ ሪያሊቲ ፕላዛ 6ኛ ፎቅ ላይ መተሽ መጠየቅ ትችላለሽ። ወይንም ደግሞ እዚህ ላይ ባለው ሲባል ደውል። ብሎክ 2 ይቀጥላል። አሁን እያስረከብን ያለነው ብሎክ 1 ግን ኑ ላሳያችሁ።